ጤና ይስጥልኝ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዴት ቆያችሁልን? አዳዲስ መረጃዎችን ይዘን መጥተናል። አብራችሁን ቆዩ የአክብሮት ግብዣችን ነው። ይህንን ቻናል ላይክ፣ ሰብስክራይብ እንድታደርጉ ጋብዘናችኋል። በሆስፒታል ላይ በተፈጸመ ጥቃት ህጻናትን ጨምሮ በርካታ ሰዎች መገደላቸውን የዓለም ጤና ድርጅት ኃላፊ ገልጿል። በዋና ከተማዋ በእንደዚህ ያለ ዘግናኝ ጥቃት ከ40 በላይ ሰዎች ሲሞቱ ብዙዎች ህጻናትና የሕክምና ባለሙያዎች መሆናቸውን የዓለም ጤና ድርጅት ኃላፊ አስታውቀዋል። ይህንን ጉዳይ በስፋት እንመለከተዋለን። የሲቪል ማህበረሰብ ድርጅቶች ከምርጫ ጋር ለተያያዙ ስራዎች ከውጭ ምንጭ ገንዘብ እንዳያገኙ የሚከለክል ህግ ረቀቀ። ይህንን ጉዳይ በስፋት እንመለከተዋለን። ፕሬዚደንት ማሱድ ፔዚሽያን ቴህራን በአሜሪካ ጦር ሰፈር ላይ ያደረሰችው ሚሳኤል ጥቃት ኳታርን ለመጉዳት አለመሆኑና በተፈጠረው ነገር ማዘናቸውን ኳታር አሚር ሼክ ታሚም ቢን ሐማድ አልታኒ ገልጸዋል። ይህንንም ጉዳይ የምንመለከተው ይሆናል። ከዚህ ባሻገር ስፔን በትራምፕ ከአሜሪካ የተከለከሉ የውጭ ተማሪዎችን ለመሳብ የቪዛ አሰጣጥ ህጎቿን እያቀለለች ትገኛለች። ስፔን በፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ አሜሪካ እንዳይገቡ የተከለከሉ የውጭ ተማሪዎችን በዩኒቨርሲቲዎቿ ለመቀበል ዝግጁ መሆኗን በሚኒስትሯ በኩል አስታውቃለች። በዩናይትድ ስቴትስ በቪዛ እገዳ ምክንያት ትምህርታቸውን ማጠናቀቅ የማይችሉ ተማሪዎች በምትኩ ወደ ስፔን መቀየር እንደሚችሉ የስደት ሚኒስትሩ በመግለጫቸው አክለዋል። ቪዛው ተማሪዎች በትርፍ ሰዓት ስራ እንዲሰሩ ያስችላቸዋልም ሲሉ ነው የተናገሩት። ትራምፕ ወደ አሜሪካ የሚደረገውን ፍልሰት ለመገደብ በሚል ማገዳቸው ሀገሪቱን የዓለም ሕዝብ መዳረሻ እንደሚያደርጋት የተረዱት ስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ እንደተናገሩት ከሆነ ኢኮኖሚያዊ ጥቅሞቹን በማሰብ አሜሪካ የከለከላቸውን የትምህርት ቪዛ በመስጠት ስፔን መዳረሻቸው እንዲያደርጉ ጥሪ እያቀረቡ ይገኛሉ ሲል ሮይተርስ ዘግቧል። እነዚህ ለሰዓቱ የተመረጡት አጫጭር መረጃዎቻችን ናቸው። ወደ ዝርዝር መረጃዎቹ ስንሻገር የሲቪል ማህበረሰብ ድርጅት ከምርጫ ጋር ለተያያዙ ስራዎች ከውጭ ምንጭ ገንዘብ እንዳያገኙ የሚከለክለው ህግ ተረቋል። ይህንን ጉዳይ አስከትለን የምንመለከተው ይሆናል። የሲቪል ማህበረሰብ ድርጅቶች አዋጅ አገር በቀል የሲቪል ማህበረሰብ ድርጅቶች ለፖለቲካ አድቮኬሲ፣ የመራጮች ትምህርት፣ ምርጫ መታዘብና ማንኛውም ከምርጫ ጋር የተያያዙ ስራዎችን ለመስራት ከውጭ የፋይናንስ ምንጭ ገንዘብ እንዳይቀበሉ የሚከለክል ድንጋጌ ተካቶበት ሊሻሻል መሆኑን የተገለጸው የማሻሻያውን ረቂቅ የፍትህ ሚኒስቴርና የሲቪል ማህበረሰብ ድርጅቶች በጋራ እንዳዘጋጁት የፍትህ ሚኒስቴር የመንግስት ህግና ፍትህ አገልግሎት ሚኒስትር ዴኤታ አቶ በላይነህ ይርጋ ባለፈው ሳምንት መግለጻቸው የሚታወስ ነው። አቶ በላይነህ ይህንን የገለጹት ከሲቪል ማህበረሰብ ድርጅቶችና ከመንግስት ተቋማት የተውጣጡ ተወካዮች በተሳተፉበትና ማሻሻያ ረቂቁ ላይ በተደረገ ውይይት ነው። በዚህ ውይይት ለተሳታፊዎች የቀረበውን የፓወርፖይንት ሰነድ ከ6 ዓመት በፊት የወጣ አዋጅ ላይ ማሻሻያ ማድረግ ያስፈለገበት ምክንያትና የሚደረጉ ማሻሻያዎችን በዝርዝር ያሳያል። ሰነዱን ለተሳታፊዎች ያቀረቡት በፍትህ ሚኒስቴር የህግ ጥናትና ማርቀቅ ዳይሬክተር ጄኔራል አቶ አዲሱ ጌትነት አዋጁ ተግባራዊ መሆን ከጀመረ በኋላ የተስተዋሉ ክፍተቶችን ለማስተካከል ማሻሻያ ማድረግ ማስፈለጉን ገልጸዋል። በሆስፒታል ላይ በተፈጸመ ጥቃት ህጻናትን ጨምሮ በርካታ ሰዎች መገደላቸውን የዓለም ጤና ድርጅት ኃላፊ አስታወቁ። በሱዳን ያሉ ብዙ ሆስፒታሎች በዋና ከተማው በእንዲህ ያለ ጦርነት ወድመዋል። በሆስፒታሉ ላይ ሌላ ዘግናኝ ጥቃት ተከስቶ ከ40 በላይ ሰዎች ሲሞቱ ብዙዎቹ ደግሞ ህጻናትና የሕክምና ባለሙያዎች መሆናቸውን ነው የዓለም ጤና ድርጅት ያስታወቁት። የዓለም ጤና ድርጅቱ ቴዎድሮስ አድሃኖም ገብረየሱስ በኤክስ ገጻቸው ላይ እንደተናገሩት ከሆነ ይህን በጤና ላይ የሚደርስ ዘግናኝ ጥቃት በሁሉም ቦታ ላይ ማስቆም አለብን ሲሉ ጽፈዋል። ሆስፒታሉ በምዕራብ ኮርዶፋ ግዛት ውስጥ የሚገኝ ሲሆን የሱዳን ተፋላሚ ወገኖች እየተፋለሙ ካሉበት የግንባሩ ጦር አቅራቢያ በመሆኑ ተቃዋሚዎቹ በሆስፒታሉ ላይ ጥቃት ፈጽመዋል በማለት ተጠያቂ ያደርጋል። ለእንዳው ሁለቱ ታዋቂ የሲቪል ማህበረሰቦች ግን ሰራዊቱ ራሱ ስለ ክሱ እስካሁን የሰጠው አስተያየት የለም ብለዋል። የሱዳን የእርስ በርስ ጦርነት በኤፕሪል 2023 እንደ አውሮፓውያን አቆጣጠር ከጀመረ ወዲህ የስቃዩ መጠን በጣም ሰፊ ከመሆኑ የተነሳ የተባበሩት መንግስታት ድርጅት ከዓለም የከፋ ሰብአዊ ቀውስ ብሎ ሰይሞታል። በዳርፉር ከደረሰው የዘር ማጥፋት ወንጀል በተጨማሪ በሀገሪቱ የብዙ ሺዎች ንጹሃን ዜጎች መገደልና በሚሊዮኖች የሚቆጠሩ መፈናቀላቸው በተጨማሪ ሁለቱም ወገኖች በሕክምና ተቋማትና በሰራተኞቻቸው ላይ የጦር ወንጀል ፈጽመዋል ሲሉ መከሰሳቸውን የቢቢሲ የአረበኛው ዜና ክፍል መረጃ ያሳያል። በሙግላድ ከተማ የሚገኙ አልሙጅላድ ሆስፒታል በአካባቢው በብቸኝነት የሚሰራ የጤና ተቋም ነበር ሲሉ የሱዳን ዶክተሮች ኔትወርክ ዘግቧል።
ዘግቧል። ከ40 በላይ ሰዎች ከተገደሉት ውስጥ 6ቱ ህጻናት ሲሆኑ 5ቱ ደግሞ የጤና ባለሙያዎች መሆናቸውን በሱዳን የሚገኘው የዓለም ጤና ድርጅት ጽሕፈት ቤት አስታውቋል። በርካታ ሰዎችም ቆስለዋል ሲል ነው ያከለው። በወሳኝ ሁኔታ ሆስፒታሉ የኩላሊት እጥበት ክፍልን በመምራት ከወታደሮች በተቃራኒ በሲቪሎች እንክብካቤ ላይ ያተኮረ ነው ሲል የአደጋ ጊዜ ህግ ባለሙያዎቹ ቡድን እንዲሁም ደግሞ በሰራዊቱ ላይ የሚደርሰውን በደልም ዘግቧል። የሱዳን ዶክተሮች ኔትወርክም ሆነ የአደጋ ጊዜ የህግ ባለሙያዎች ቡድን ለተፈጸመው ጥቃት የሱዳን ጦር ኃይሎች ተጠያቂ ናቸው ብሏል። የተባበሩት መንግስታት የህጻናት ኤጀንሲ ኃላፊ በበኩላቸው ዩኒሴፍ በሱዳን የእርስ በርስ ጦርነት ሳቢያ ህጻናት እየባሰባቸው ያለውን ቀውስ አስጠንቅቀው የእርዳታው ምላሽ ከሚያስፈልገው የገንዘብ ድጋፍ ውስጥ 2/3 እየጎደለ ነው ሲሉ ተናግረዋል። ከሱዳን ጦርነት ውስጥ ከሚወጡት እጅግ አሳዛኝ ዘገባዎች መካከል መሳሪያ የታጠቁ ሰዎች በ1 ዓመት እድሜ ላይ ያሉ ህጻናትን ሳይቀሩ እየደፈሩና ጾታዊ ጥቃት እየፈጸሙ መሆናቸውን የሚያሳይ ማስረጃ ነው ብለዋል። አንዳንድ ልጆች በዚሁ ምክንያት የራሳቸውን ህይወት ለማጥፋት ሞክረዋል ሲል ነው ዘገባው ያከለው። ወደ ቀጣዩ መረጃ ስንሻገር ተጸጽቻለሁ ይቅር በሉኝ ብለዋል የኢራኑ ፕሬዝዳንት። የኢራኑ ፕሬዝዳንት ማሱድ ቴህራን በአሜሪካ ጦር ሰፈር ላይ ያደረሰችው የሚሳኤል ጥቃት ኳታርን ለመጉዳት አለመሆኑና እንዲሁም በተፈጠረው ነገር ማዘናቸውን ለኳታር አሚር ሼክ ታሚም ቢን ሐማድ አልታኒ ገልጸዋል። ኢራን በኳታር አየር ማረፊያ ላይ ሚሳኤል ካስወነጨፈች በኋላ የኢራኑ ፕሬዝዳንት አሚር ስለ ጉዳዩ በስልክ መነጋገራቸውም ተገልጿል። እንደ ዘገባው ከሆነ በስልክ ልውውጡ ፕሬዝዳንቱ በአየር ማረፊያ በኳታር የሚገኘውን የዩናይትድ ስቴትስ የጦር ሰፈር ጥቃት ኳታርም ሆነች ህዝቦቿ ኢላማ እንዳልሆኑና ለባህር ሰላጤው ሀገር አደጋን እንደማይወክል ዲዋን ወይም ደግሞ የአሚሩ ቢሮ መግለጫ አመላክቷል። ፔዚሽኪያን የኳታር ግዛት ጎረቤት ሙስሊምና እህትማማቾች ሀገር ሆና እንደምትቀጥል አጽንኦት ሰጥተው እየተናገሩ ሲሆን በሁለቱ ሀገራት መካከል ያለው ግንኙነትም ሁሌም ቢሆን የሀገሮችን ሉዓላዊነትና መልካም ጉርብትናን በማክበር መርሆች ላይ የተመሰረተ እንደሚሆን ነው ያላቸውን ተስፋ የገለጹት። የኢራን እስላማዊ አብዮታዊ ጥበቃ ኮርፖሬሽን ዩኤስ በኢራን የኒውክሌር መስሪያ ቤቶች ላይ ላደረሰው ወታደራዊ ጥቃት ምላሽ ለመስጠት ይህንን ያጸፋ ምላሽ እንደጀመረ ተናግሯል። ኳታር ጥቃቱን ሉዓላዊነቷንና የአየር ክልሏን በእጅጉ የሚጋፋ እንደሆነ በመቁጠር ጠንካራ ውግዘቷን ገልጻለች። ኢሚሩ ከዚህ በተጨማሪ ይህ ጥሰት ከመልካም ጉርብትና መርህና ከሁለቱ ሀገራት የጠበቀ ግንኙነት ጋር ሙሉ በሙሉ የሚቃረን መሆኑን ገልጸዋል። በተለይም ኳታር ሁልጊዜም ከኢራን ጋር የውይይት ጠበቃ በመሆኗና በዚህ ረገድ ጠንካራ ዲፕሎማሲያዊ ጥረት አድርጋለች ሲል መግለጫው አክሎ ገልጿል። ኢራንና ኳታር በወንድማማችነት ግንኙነት ለረጅም ጊዜ ያቆዩ ሲሆን የኳታር መንግስት እስራኤልና አሜሪካ በኢራን ላይ ያደረሱትን ጥቃት አውግዟል። ነገር ግን የኳታር ጠቅላይ ሚኒስትር ሼክ መሐመድ ቢን አብድራህማን ቢን በሰጡት ጋዜጣዊ መግለጫ ላይ በዶሃና ቴህራን መካከል ያለውን ግንኙነት ለመፈወስ ጊዜ ስለሚያስፈልገው ጠባሳ መሆኑን ተናግረዋል። ቀደም ብሎ ማክሰኞ የኳታር የውጭ ጉዳይ ሚኒስትር ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝና ለተባበሩት መንግስታት የጸጥታው ምክር ቤት ጥቃቱን በማውገዝ በአካባቢው ሰላምና ደህንነት ላይ ቀጥተኛ አደጋ መሆኑን በመግለጽ ደብዳቤ ልኳል ሲል የዘገበው ዋሽንግተን ፖስት ነው። ክብራትና ክብራን የቻናላችን ቤተሰቦች ለሳቱ ያዘጋጀናቸው መረጃዎች በእንዲህ መልኩ ተጠናቀዋል። አብራችሁን ስለነበራችሁ እናመሰግናለን። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁ እንዳትዘነጉ እናስታውሳለን። መልካም ጊዜ በያላችሁበት።